መቅዲ በፍቅርሽ ብዛት ጸጉሬ ገብቶ የስምሽን የመጀመሪያ ፊደል ኤምን ሰርቶ ከዚህ በላይ ምን ላሳይሽ? አትክፊው ፍቅሬን፣ አንቺ እኔ ነሽ። ጸጉርሽ ገብቶ ኤም የሰራው መቅዲን ሳይሆን ሜላትን ነው ብለሽ ያልሽኝ ምን ነክቶሽ ነው? መቅዲ አፈቅርሻለሁ። ወንድሜ በሶሻል ሚዲያ ላይ ቤቲን እያሰብክ ስታለቅስ ለሚያይክ ሰው የሚያስቅ ነገር ሊሆን ይችላል እና የውስጥ ግን ማንም ሊረዳክ አይችልም። ሆኖም ግን እንደ ወንድም ልነግርክ የምፈልገው ነገር ቢኖር ይሄ ስሜትክ ድክመትክ አይደለም ወዳጄ፣ ግን የምታለቅስበትን ቦታ ማወቅ ወሳኝ ነው። ስሜትክን ቪዲዮ ቀርጸክ ቲክቶክ ላይ ለዓለም ሰው ከምታሳይ ይልቅ አጠገብህ ላለው ሰው ለጓደኛክ ብትናገር ብቻህን ሆነ ብታለቅስ ይሻል ነበር። ይህንን የምልበት ምክንያት ለምን መሰለ ወዳጄ? ሶሻል ሚዲያ ላይ መጥተህ ስታለቅስ የሶሻል ሚዲያ ሰው ታውቀዋለህ። ያው እኛ ሀበሻውያን ዛሬ ሊያዝንልህ ይችላል፣ ከአንተ ጋር ከንፈር ሊመጥ ምናምን ይችላል፣ ሊያዝንልህ ይችላል። ነገ ግን በአንተ ላይ የቀልድ ሜም ይሰሩብሃል፣ በአንተ ላይ ያላግጡብሃል ወዳጄ። ነገ ቪዲዮን ከ4 ወር በኋላ ቪዲዮን የራስን አይተክ ምን ሆኜ ነው እንዲሆንኩት እያልክ የምታፍርበት ለምን ይሆናል? መቅዲ ብትሄድ ቤቲ ትመጣለች፣ ቤቲ ብትሄድ ጦስን እዛው ትሂድ፣ ምን ይፈጠራል? ህይወት ይቀጥላል። ህይወት እንደሆነች እኔ በአንተ መነጽር ሆኜ ለማየት እሞክራለሁ። በአንተ ቦታ ሆኜ ለማየት ስሞክር ያው እቺ ዓለም የጠፋች የቆመች ሊመስልህ ሁላ ይችላል። ግን ብራዘር ዓለም እየሄደች ነው። ሁሉንም ነገር የሚፈታው ነገር የሚኖር ሁሉንም ነገር የሚፈውሰው ጊዜ ነው። ጊዜ ይፈውሳል። ዛሬማ አንተ በእንባ በለቅሶ እንዲህ ፊት ታጥቦ ተገኝታል። ግን ነገ ያንተ ስልክ በስራ ምክንያት ጥሪ እንዲጨናነቅ አድርገው። በስራ ቢዚ ሁን። ፋይናሊ ህይወትህ ላይ ስኬታማ ሆኖ መገኘት ነው። ህይወትን አሳክተ ከሁሉም በላይ ተሽለ መገኘት ነው። ያኔ ነው እነ ቤቲም እንኳን አንተን ስላጡ ይቆጫቸዋል እንጂ አንተ ምንም አትሆንም። እንዲቆጫት አድርግ ወዳጄ። ለራስክ ዋጋ ስጥ። እንዲህ ተዝረክርከ ሚዲያ ላይ አታልቀስ ወዳጄ። እንዴት እንዲህ ታረጋለህ? ራስን አንተ ዋጋህን እንዴት ዝቅ ታረጋለህ? አንተን ጥሎ ለሄደ ሰው ቤቲ እንድትመጣልህ ነው እንዲህ እንባ የምታመጣው? ፍቅር በእንባ በለቅሶ በልመና ይሆናል እንዴ? ፍቅር መሆን ያለበት አንተ ለምነክ ሳይሆን የሚገባህን ፍቅር ነው መፈለግ ያለብህ። ፍለጋ ነው መሆን ያለበት ወዳጄ። እናም ወዳጄ መጨረሻው ላስተላልፍልህ የምፈልገው መልእክት ቢኖር እንዲህ ስሜታዊ በምትሆንበት ሰዓት ላይ በምትናደድበት ሰዓት ላይ ቪዲዮ ካሜራ ቀርጸ እያለቃቀስክ ቪዲዮ ሶሻል ሚዲያ ላይ እንዳትፖስት ፕሊዝ። በቃ በረን ዝጋና አልቅስ። ያልፋል። ሲጀመር ሶሻል ሚዲያ ላይ እንዲህ ካሜራ ቀርጾ የሚያለቅሱ ሰዎች እንዴት ነው የምትችሉበት? እኔ ለማልቀስ ሞክር ያለው ግን ጀስቲናው ሳቄ ነው የቀደመው። አይሆንም። ሰው ግን ህዝቤ ከመልቀስ ከመተወኑ የተነሳ ሪል ትወና ነው የሚመስለው።